አዳነች እባላለሁ። የመጣሁት ከሳሪስ አዲስ አበባ ነው። ታስታውሱ እንደሆነ ለልጆች እዚህ ጋር ሲጸለይ ነበረ። የልጆች ኮንፈረንስ ነበረና ልጄን አምጥቼው ነበረ። እሁድም ተካፍዬ ነበረ። ስጋና ደሙንም ወስጄ ብዙ ነገር ነው ይሆናልኝ። የእግዚአብሔር ሰው መመሰክረው ግን ስለ ልጄ እና ልጄ እዚህ በመጣ ሰዓት ጸልየለት ነበረ። እግዚአብሔር የሚፈልገው ልጅ ነው። ሲጀመር የተቀባ ልጅ ነው። በብዙ ነቢያቶች ተነግሮኛል ሳልወልድ በፊት የተቀባ ልጅ ነው። ግን በዛ ልክ ደግሞ ጠላት ይፈልገዋል እና አጋጣሚ ሆኖ ሰኞ ትምህርት ቤት ሊወጣ ሲል የሚገርም ነገር ማታ አመሸን። ከዚህ እሁድ ለታ ከዚህ እንደሄድን አመሸን ሲጸልይልን ጸልዮ ማያውቅ ልጅ ማለት ነው። ከዚህ በፊት ዝም ብሎ ማይክ ነገር እንደዚህ የሆነ ሪሞትም እያነሳ ይዘምራል፣ ይጸልያል፣ ቃል ያወጣልኛል ምናምን እና በመሃል አንተ ከጸለይክለት ወዲህ ቤት ገባን፣ ራት በላን፣ ጠጣን። ባለቤቴ ከስራ መጣ፣ አንድ ላይ ሆነን እኔ ዝም ብዬ ተንበርክኬ እየጸለይኩ ያለ እናቴ ዛሬ ላንቺ ልጸልይልሽ ስለ አገልግሎትሽ ብቻ ያየሁት ነገር አለና መጸለይ ጀመረ። እሺ ልጄ ጸልይልኝ አልኩት። በቃ ማይለው ጉድ የለም። በቃ እግዚአብሔር ነው የሚያውቀውና ልጄ ሲተነብይ ሲያገለግለኝ አደረና ጠዋት ትምህርት ቤት ዩኒፎርሙን አልብሼ ሊወጣ ሲል በቃ እንደማንቀጥቀጥ ትኩሳት፣ ሰውነቱ መላ ሰውነቱ ትኩሳት ሆነብኝ። አልብሼው እንዴ እንሂድ ትምህርት ቤት ዛሬማ አትቀርም፣ መሄድ አለብህ፣ ተማር ልጄ፣ ጥሩ ደረጃ ለመድረስ መሄድ አለብህ አልኩትና ይዤው ዝም ብዬ እየጎተትኩት ይዤው ሄድኩኝ። ማለት እኔ አውቆ ነው ብዬ ነው ያሰብኩት። ምን አለ አትታመምም፣ የምን ህመም ነው የምታውጀው፣ ተጸልዮልህ የለም እንዴ ምናምን ብዬው ጎትቼው ይዤ ሲሄድ ኧረ እናቴ አሰሚኝም አለኝ። እሺ ና በቃ ብዬው ከመንገድ መለስኩት። ቤት ገባን። በጣም ኃይለኛ ትኩሳት፣ እናቴ ብርድ ብሎኛል አልበሽኝ አለ። ደራርቤ ያለበስኩ ምን አልኩኝ፣ አልመለስ አለ። ግራ ገባኝ። ለማን ልደውል ጌታ ሆይ እንግዲህ አንተ ታውቃለህ፣ መንበርከክ አለብኝ፣ ይሄንን እርግማን መስበር አለብኝ። ሲጀመር ደግሞ በጆሮዬ ራሱ ያልከኝ ነገር ነበረና እባቡ ሞቷል ስትለኝ ነበረ፣ ሚሆንልሽ ነገር አለ ስትለኝ እውነትም በህይወቴ እየሆነ ነው፣ በአገልግሎቴም ይሆኑ ያሉ ነገሮች አሉና ልጄ ምን ሆነ መጣን። እሺ በቃ ተኛ አልኩት። ምን ትንሽ ዳቦና ሻይ እንደበላ ተኛ። ከዛ ኃይለኛ እንቅልፍ ወሰደው። ትኩሳት ነው። አረ ልጄ ዛሬ ምን ሊሆን ነው? ጌታዬ ባክህን ምን አደረኩ? እያገለገልኩ አይደል? ጌታዬ ባክህን አሰማኝም እንዴ ምናምን አልኩት። ለምን ስላገለገልኩ ነው? ምንድነው ውጊያው ምንድነው ምናምን አልኩና በጌታ ፊት ማንባት ጀመርኩኝ። ከዛ እና እንሂድ እሺ ሐኪም ቤት አልኩትና ወሰድኩት። ጤና ጣቢያ ሲሄድ ሲስተም የለም ሲሉኝ ይዤ ሄድኩኝ። የግል ሲሄድ ምን ይሉኛል? ደምና ሽንት አሰሪ አሉኝ። እሺ ዶክተር ያለውን መስማት አለብኝ። ያው ልጅ ስለሆነ ባክቴሪያ ማንኛውም ልጆች ላይ የሚፈጠር ትኩሳት ስላለ ዝም እየወሰድኩት ደምና ሽንቱ ላይ ምንም አያሳይም። አልትራሳውንድ በቃና ይታያለኝ። የምን አልትራሳውንድ ነው የምትለው አንተ? ይሄ የተቀባ ልጅ ነው። አልትራሳውንዱን ተውና ደምና ሽንቱን ይና መድኃኒት ማስታገሻ እንኳን የትኩሳት ማብረጃ መርፌም ቢሆን ወጋልኝ አልኩት። 2 መርፌ ተወጋ። መጣን። ያው ነው ባሰበት ትኩሳቱ። ኧረ ጌታዬ ባክህን ምንድነው መሆነው ብዬ በጣም በሬን ዘግቼ መጸለይ፣ መዝሙሬን፣ ጂፓሴን ቻናልህን ከፍቼ ዝም ብዬ ማምለክ ጀመርኩ። ረጅም ሰዓት አስተኛው ልጄ ምግብ ሳይበላው ዋለ መርፌ ተወግቶ እና ዶክተሩን ስጠይቀው የመርፌው እንትን ነው አለኝ። ኧረ አይሆንም፣ እንዴት ረጅም ሰዓት ያስተኛል እንዴ? ምንድነው ይሄን ያህል የመኝታ መድኃኒት ነው እንዴ ሰጣው ብዬ በቃ ራሴን መጠየቅ ጀመርኩ። ያለኝ አማራጭ ስክሪኑን ልንካ እንደዚህ ቃል እያወጣክ እያለ ሄጄ ስክሪኑን ተጫንኩና በእምነት ፊትህን ነክቼ የልጄ ፊት ላይ እንደዚህ ግንባሩ ላይ አረኩት። ሚሆን ነገር አለ በእግዚአብሔር ሰው ሚሆን አለ። ልጆቹ ሲያመልጡ የተበሉ ልጆች ሲያመልጡ ያለው የኔ ልጅ አይበላም አልኩና ስክሪኑን ልክ ተጭኜ አምጥቼ ልጄ በኢየሱስ ስም አሁን ከዚህ ሰዓት ጀምሮ ተነስለዋለሁ። ደቂቃ አልሞላም ብድግ አለና እማዬ ራበኝ ውሃ ስጭኝ አለኝ። እና ጌታ ክብሩን ይውሰድ። የእግዚአብሔር ሰው ተባረክ፣ ዘመን ይለምንም። በደንብ ለጌታ ክብር አምጥ። ልጇን ለፈወሰላት ጌታ ክብር ይገባዋል። ከፍ ያለ እልልታ፣ ከፍ ያለ ጭብጨባ ይሆንለት።
ኢየሱስ ጌታ ያገኘኝ ሰው ሰው አይደለም ያገኘኝ ያገኘኝ ራሱ ኢየሱስ ነው ራሱ ኢየሱስ ትንሣኤ ሆኖልኛል ትንሣኤ ሆኖልኛል አንድ ሰው ጮክ ብሎ እባቡ ሞተ ይበል